ዋው 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 ይላል ብዙ ኢትዮጵያውያን ዶላር ያፈሱበት ያለ ምርጥና ድንቅ አፕሊኬሽን እዚላችሁ መጥቻለሁ ይሄንንም በድብቅ እየሰሩት ነበር የሆነ ጀለሲ ነው ላከኝ ማለት ነው እንደምትመለከቱት እዚህ ጋር ብዙ ኢትዮጵያውያን አሉ በድብቅ ነው የሰሩ ያሉት እንግዲህ ዛሬ እኔ በይፋ ለናንተ ለመናገር መጥቻለሁ ማለት ነው እኔ ስለገባው ብቻ ወደ 700 ምናምን ዳይመንድ ሰጥቶኛል ማለት ነው እንግዲህ እንደምትመለከቱት አሁን ወደ ዋሌት እንገባለን ወደ ዋሌት ከገባን በኋላ ዊዝድራው ሜትድ አለው እንዲሁም ደግሞ ለሰዎች ኢንቫይት ስታረጉ ምናምን ቀጥታ 700 ዳይመንድ ይሰጣችኋል ማለት ነው በአንድ ሰው እኔ ይሄው ነፃ 500.5 ኮይን ሰጥቶኛል ማለት ነው እንደምትመለከቱት ማለት ምንም ሲምፕል ነው ማለት ነው ምንም ነገር አያስፈልግም የፊት አሻራም አያስፈልጋችሁም ቀጥታ ገብታችሁ መስራት ብቻ ነው ከናንተ የሚጠበቀው ማለት ነው አሰራሩ እንዴት እንደሆነ አሁን አሳያችኋለሁ እስከ መጨረሻው ጠብቁ ይመቻችሁ እንግዲህ የአፕሊኬሽኑ ድባብ ይሄን ይመስላል እንደምትመለከቱት አሁን ወደ አፕሊኬሽኑ መተናል ማለት ነው በጎግል በቲክቶክ በፈለጋችሁት መግባት ትችላላችሁ ማለት ነው ከፈለጋችሁ በስልክ ቁጥራችሁ መግባት ትችላላችሁ ማለት ነው እኔ ግን አሁን ማሳያችሁ በጎግል ኢሜል ነው ማለት ነው ጋይስ ይሄንን አፕሊኬሽን የት እናገኘዋለን ካላችሁ ዩቲዩብ ላይ ትሄዳላችሁ አሁን ቀጣ ሄጄ ላሳያችሁ እንደምትመለከቱት አሁን ቀጥታ ዩቲዩብ ላይ ነው መገኘው ማለት ነው ወደ ዩቲዩብ ቻናላችን ከመጣችሁ በኋላ እዚህ ጋር ትመጡና አሁን ሞር ምትላለች ሞር ምትሏን አንድ ጊዜ ክሊክ ታደርጋላችሁ ሞር ምትሏን ክሊክ ካደረጋችሁ በኋላ ይሄው እዚህ ጋር የቴሌግራም ቻናላችን ይቀላቀሉ የሚል አለ ይሄን የቴሌግራም ቻናል በመንካት ቀጥታ ሄዳችሁ የአፕሊኬሽኑን ሊንክ ቀጥታ ቴሌግራም ቻናል ላይ አስቀምጥላችኋለሁ እዛ ላይ ገብታችሁ አፕሊኬሽኑን አወርዳችሁ ብር መስራት ትችላላችሁ ማለት ነው ኦኬ የሚገርማችሁ ነገር ሙሉ ፕሮሰሳችን ጨርሰን መተናል ኤጀንት ማለን ይመቻችሁ ብቻ እናንተ ለመስራት ጠንክራችሁ ነው ከኔ ጋር ለመስራት ከጠነክራችሁ ውጤታማ ትሆናላችሁ ሌትስ ጎ ወደ ጉዳያችን ኦኬ ጋይስ እንደምትመለከቱት እኔ አሁን ቀጥታ በጎግል ነው የምገባው ማለት ነው ልክ በጎግል ከገባው በኋላ ምን ያስመርጠኛል ኢሜል ያስመርጠኛል እዚህ ጋር ቀጥታ በአንዱ ኢሜል እገባለሁኝ ማለት ነው ልክ በአንዱ ኢሜል ከገባው በኋላ እዚህ ጋር አግሪ ትሉታላችሁ ማለት ነው አግሪ ስትሉት ተስማሙ ነው የሚላችሁ ተስማማላችሁ ማለት ነው አፕሊኬሽኑ ቀጥታ ይሄን ይመስላል እንደምትመለከቱት በርዝዴ እዚህ ጋር ታስገባላችሁ ፎቶአችን ምናምን ታስገባላችሁ እዚህ ጋር እኔ አሁን ቀጥታ ወንድ ስለሆንኩ ወንድ ነው የምለው ስለዚህ ኔክስት እለዋለሁኝ ማለት ነው ከዛ አለፈልን ይሄው ኢትዮጵያ ስለሆነ ኢትዮጵያን እንመርጥለታለን ከዛ ኔክስት ነው እዚህ ጋር ሜል ትሉታላችሁ ከፈለጋችሁ ሜል ቪዲዮ ፊሜል ምናምን አውዲዮን በሉት ፈለጋችሁትን እዚህ ጋር ፍሬንድም አለ ፈለጋችሁትን እዚህ ጋር ላቭ ቻት ቻናት ደሳላችሁን ከዛ ኮምፕሊት ሬጂስተር ይላችኋል ማለት ነው ከፈለጋችሁ ስኪፕ ማለት ትችላላችሁ ማለት ነው እና እንደምትመለከቱት እንደዚህ ያስገባችኋል ማለት ነው እነዚህ ሰዎች ያወሩ ነው እንደምትመለከቱን እዚህ ጋር በሙሉ ያወሩ ነው ማለት ነው ይሄ እንደዚህ ዛችሁ ይገባል እነዚህ ቀጥታ እናንተ ፎሎ ያደረጋቻችሁ ሰዎች ነው ማለት ነው እዚህ ጋር አሁን አንድ እዚህ ጋር ብገባ ድምጹን ስለሚዘጋብኝ ነው እኔ ከናንተ ጋር እንትን ያልካለሁት ማለት ነው ከዚህ እንውጣ አሁን በዚህ መልኩ ነው ቀጥታ የሚገባላችሁ ማለት ነው ኢንቪቴሽን ኮድ እንዴት እንደምትሞሉ አሁን አሳያችኋል ማለት እዚህ ጋር ጎቱ ጌም ያለኝ ነው አሁን ጌም መጫወት አልችልም ያው ለናንተ ቪዲዮ እየሰራም ስለሆነ አሁን ኢትዮጵያውያን ያሉበትን ቦታ ላሳያችሁ ቀጥታ ማለት ነው እዚህ ጋር 3 ነጥብ አለች እሷን እንነካለን ከነካን በኋላ ኤክስ ብለን እንወጣለን ማለት ነው እዚህ ጋር ሲነካን ከዛ ኤግዚት ሩም ብለን እንወጣለን አሁን ኢትዮጵያውያን የቱ ጋር አሉ እዚህ ጋር ኢትዮጵያ ምትሯን ተነካላችሁ ይሄ ብዙ ኢትዮጵያውያን እዚህ ጋር አሉ ማለት ነው እዚህ ጋር እንደምትመለከቱት ብዙ ኢትዮጵያውያን እዚህ ጋር አሉ ይኸውና ብዙ ኢትዮጵያውያን ነው ያሉት ማለት ነው እናንተም ገብታችሁ መስራት ትችላላችሁ ማለት ነው ኤጀንታችን ማንነት ካላችሁ ማይ ፋሚሊ ነው ማለት ነው እዚህ ጋር ማይ ፋሚሊ ምትላል እሷናት ኤጀንት ማለት ነው አይዲዋን አሁን እጽፍላችኋለሁኝ ኦኬ እዚህ ጋር ሞመንት አለ እንዲሁም ደግሞ ላይቭ አለ ከፈለጋችሁ ነው ላይቭ አውዲዮ ላይቭ ቪዲዮ አለ ለመግባት ሜሴጅ ቻት መጻጻፊያ አለ እዚህ ጋር ፕሮፋይላችን አለ ማለት ነው እዚህ ጋር አሁን
ይሄኛው የፈለጋችሁ ሰው የምታገኙበት ቦታ ነው። ምሳሌ እኔ አሁን ላይቭ ለመግባት ፈልግ እንዲሁም ደግሞ አንዳንድ ነገሮችን ፈልግ እዚህ ጋር አሁን ብዙ ኢትዮጵያውያን አሉ። እዚህ ጋር እንደምትመለከቱት በእነዚህ አንዱን ለማናገር ትፈልጉ እዚህ ጋር አሁን አንዷን ክሊክ አድርጌ ልግባ። ምሳሌ ትንሽ ክሊክ አድርጌ ገባው። ከገባው በኋላ እዚህ ጋር ይሄው ብቻዋን ነው ቁጭ ያለችው። ይሄ እንደ ቦሎ አፕ ነው ማለት ነው። ቦሎ አፕ እንዴት ነው? እንደዚህ ነው ማለት ነው። ይሄ የሚገርማችሁ ነገር ምንም አይነት የፊት አሻራ አይፈልግም ማለት ነው። የፊት አሻራ አይፈልግም። 10ም 5ም አካውንት መክፈት ትችላላችሁ፣ መብታችሁ ነው። ስለዚህ ሞመንት ንግባ። ሞመንት ደግሞ እዚህ ጋር ፖስት የምታደርጉበት ነው። አንዳንድ ነገሮች ቪዲዮዎችም ይሁን ምናምን አሁን ጽጌ እዚህ ጋር እንደምትመለከቱት ቀጥታ የፖስት አለች ማለት ነው። እዚህ ጋር የፖስት ማት ነው የምታዩት ማለት ነው። እዚህ ጋር እንደምትመለከቱት የብዙ ኢትዮጵያውያን እዚህ ጋር ፖስተዋል ማለት ነው። እዚህ ጋር ብር ይከፍላል። አዎ በደንብ ይከፍላል። ይሄ ደግሞ ላይቭ መግቢያ ነው። ምሳሌ ላይቭ ቪዲዮ አለ። ላይቭ ቪዲዮ ክሊክ ብናደርግ እዚህ ጋር በላይቭ ቪዲዮ መግባት ትችላላችሁ ማለት ነው። ግን ከገባው ማይክሮፎንን ስለሚዘጋብኝ አሁን መግባት አልችልም ማለት ነው። ያለውን ነገር እዚህ ጋር በአፕሊኬሽን በቀጥታ መተን እናስረዳችኋለን ማለት ነው። እዚህ ጋር ይሄ ሜሴጅ መጻፊያ ነው። ይሄ ደግሞ ምን ቀጥታ ምን ማድረጊያ ነው? ይሄኛው ፕሮፋይላችን መቆጣጠሪያ ቦታ ነው ማለት ነው። ኦኬ እዚህ ጋር አሁን ዋሌት አለን። ዋሌት እንደምትመለከቱት ቀጥታ ስለገባው ብቻ ስንሰጠኝ 500 ምን ኮይን ሰጠኝ ማለት ነው። በጣም ደስ ይላል። 500 ኮይን ማለት የትኛውም አፕሊኬሽን አይሰጣችሁም። ሚኪ ብትሉ ፖፑላይቭ እናንተ አይሰጣችሁ ማለት ነው። እዚህ ጋር እንደምትመለከቱት ዋሌታችሁ ይሄ ነው ማለት ነው። ብር ማውጣት ብትፈልጉ ስንት ነው? እዚህ ጋር ብር ማውጣት 600 ዳይመንድ ያስፈልጋችኋል። 600 ስላችሁ 600 ሺህ ማለት ነው። 600 ሺህ ዳይመንድ ያስፈልጋችኋል። ያንን በመጠቀም ቀጥታ ብራችሁን መቀበል ትችላላችሁ ማለት ነው። ኦኬ እንደምትመለከቱት ያለውን የክፍያውን ዘዴ በአፕሊኬሽኑ እናስረዳችኋለን እዚህ መታችሁ ማለት ነው። ቀጥታ አሁን እንደዚህ ካልኩኝ ዩቲዩብ ስለማይፈቅድ አልነግራችሁም አሁን። ኦኬ እዚህ ጋር መተን አሁን ማሳያችሁ አይዲ ማስገቢያ ቦታ ነው ማለት ነው። እዚህ ጋር እንመጣና አሁን ቬሪፋይ የምትላለች እዚህ ጋር እንደምትመለከቱት ቬሪፋይ የምትለዋን አንድ ጊዜ ክሊክ እናደርጋለን። ምክንያቱም ኤጀንት ቦታ በጣም ሊያወዛግባችሁ ስለሚችል እሷን አሁን ላሳያችሁ። እዚህ ጋር ከመጣን በኋላ እዚህ ጋር ቢሆስት የምትላለች እሷን ክሊክ እናደርጋለን ማለት ነው። ኦኬ ክሊክ ካደረግን በኋላ ኤጀንት አሞላል አሁን አሳያችኋለሁ። እዚህ ጋር መጣን። እኔ ሞላን ኤጀንት እናንተም ያያችሁት ሞሉታላችሁ። ቴሌግራም ላይ ገብታችሁ ያለውን ስለ አፕሊኬሽኑ መጠየቅ ትችላላችሁ ማለት ነው። ኦኬ አሁን ይሄ አፕሊኬሽን የሌላ ሰው ነው ካላችሁ የኛ ነው፣ መታችሁ ጠይቁን፣ ደውሉልኝ። ከፈለጋችሁ ስልኬን ቴሌግራም ላይ አስቀምጥላችኋለሁ። አሁን እዚህ ጋር ኤጀንት ቁጥር ስንት እንሞላለን? እዚህ ጋር መጣን 7822 ሞላን። እዚህ ጋር ስማችን እናስገባለን። ፋሪስ ሙሉ ስማችን ሐሰን አልኩት። ከዛ ባሙድ አለው። ከዛ እዚህ ጋር ሀገር ኢትዮጵያ ያለችበትን ሀገር ትመርጣላችሁ ማለት ነው። ኢትዮጵያ ያለችበት አዘለልኩት እዚህ ጋር ይቅርታ 251 ይኸውና። ከዛ ስልክ ቁጥራችን ይሄን ስልክ ቁጥር ደውሉልኝ ማለት ነው። ይሄን ስልክ ቁጥር ደውሉልኝ ያለው ነገር አስረዳችኋለሁ። ሞላውን ስልክ ማለት ነው። ያው ሞላውት ማለት ነው። ደውሉልኝ በዚህ ስልክ። ከዛ እዚህ ጋር አሁን በርዝዴ ኤግ ማለት ነው እንሞላለን። እዚህ ጋር የተወለደበትን ሞላን ማለት ነው። ከዛ ሜልነን እሺ ቮይስ ላይቭ ቮይስ ቪዲዮ ላይ ብላችኋል። ቮይስ ላይቭ ከፈለጋችሁ ፎቶ ብላችኋል። ፎቶ ትመርጡለታላችሁ። ደስ ያላችሁን አንድ ፎቶ ትመርጡላታላችሁ። ካልሆነም ከፈለጋችሁ ሰብሚት ትሉታላችሁ ማለት ነው። ሰክሰስፉል አሁን ጨርሰናል ማለት ነው። አፕሊኬሽን ሃዝ ቢን ሰብሚቲንግ ቱ ኤጀንሲ ይለናል። ከዛ ካልፈለጋችሁ ካንሰል ትሉታላችሁ። ከዛ ኪፒንግ ዋይቲንግ ትሉታላችሁ። ፕሮሰሳችሁን ጨርሳችኋል ማለት ነው። ከዚህ በኋላ ከኛ ጋር እየሰራችሁ ነው ማለት ነው። እዚህ ጋር ትመጡና ፕሮሰሳችሁን ከዚህ በኋላ ጨርሳችኋል። ኪፒንግ ዋይቲንግ በቃ ጨርሰናል ማለት ነው። እዚህ ጋር እንደምትመለከቱት ምንም ነገር አያስፈልጋችሁም። መታችሁ መስራት ብቻ ነው። እዚህ ጋር ሆስት ሴንተር፣ ኤጀንሲ ሴንተር ፈለጋችሁትን እዚህ ጋር ማድረግ ትችላላችሁ ማለት ነው ጋይስ። ከዚህ በኋላ ከኛ ጋር መስራት ትችላላችሁ ማለት ነው። በዚህ መልኩ ውድና የተከበራችሁ ውድ ቤተሰቦቻችን ማለት ነው። ይሄው ብዙዎቻችሁ በእናት የሚሰራ አፕሊኬሽን ምናምን እያላችሁ ነበረ። ስለዚህ ይሄው በዚህ መልኩ ጨርሰናል ማለት ነው ጋይስ። ይሄው እንግዲህ ይሄው ብዙ ኢትዮጵያውያን እየሰሩ ያሉት አፕሊኬሽን ነው ማለት ነው። ይሄው እዚህም ጋር እየሰሩ ነው።
ስለዚህ ዛሬውኑ ጆይን አድርጋችሁ ግቡ ማለት ነው። አፕሊኬሽኑን ክሬት አድርጉ። ምሳሌ የኔ ሩም ይሄን ይመስላል ማለት ነው። እንደምትመለከቱት የእናንተም ሩም ክሬት አድርጉ ማለት ነው። ስለዚህ አሁን እስኪ ላይቭ ለመግባት እናስብ። እዚህ ጋር መጣን ለውን ባለው እንደምትመለከቱት ታይትል እያለን ነው። እዚህ ጋር ታይትል እንጽፋለን። ፓሪስ አልኩት። ከዛ እዚህ ጋር ፈለጋችሁትን ፋሚሊ እንበለው ወይንም ላቭ ከፈለጋችሁ ወይንም ፋሚሊ በሉት። ፓስዋርድ ጠይቃችኋል። ፓስዋርድ ትሞልታላችሁ ከፈለጋችሁ። ከዛ ስታርት አውዲዮ ላይቭ ትሉታላችሁ ማለት ነው። እንደምትመለከቱት ከዚህ በኋላ ምን አድርገናል? ጨርሰናል ማለት ነው። እንደምትመለከቱት ቀጥታ ይኸው ላይቭ ነኝ ማለት ነው። ጋይስ ላይቭ ቀጥታ ገብቼ ነው ያለሁት። እንደምትመለከቱት ከዚህ በኋላ ላይቭ ይኸው ገብቼ ቁጭ ብያለሁኝ ማለት ነው። ቻትሩም ገብተናል በዚህ መልኩ ማለት ነው። በዚህ መልኩ እናንተም ገብታችሁ ምንም አያስፈልጋችሁም። ልጆቻችሁን ይዛችሁ መጣችሁ በዚህ መልኩ መስራት ትችላላችሁ። ይመቻችሁ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ ማለት ነው። ያላችሁን ሀሳብ አስተያየት በስልክ ማናገር ትችላላችሁ። እንዲሁም በቴሌግራም ያናግሩኝ። ይመቻችሁ። ባይ